ፋሪስ እንደሚገዛው ለኪስራ ይባላል። ቀይሰር ጣሊያን እንደሚገዛው ቀይሰር ይባላል። የመን እንደሚገዛው ቱባ ይባላል። ግብፅ እንደሚገዛው ፍርዓውን ይባላል። ሀበሻ እንደሚገዛው ምን ይባላል? ነጃሽ ይባላል። عن أبي بكرة قال لقد نفعني الله بكلمة سمعتها من رسول الله صلى الله عليه وسلم ከነቢዩ የሰማኋት ቃላት ጠቀመችኝ። አላህ በሳ ጠቀመኝ። አያም አልጀመል የጀመል በጀመል ቀናቶች ጀመል ማለት እሜት አይሻ ከሙዓዊያ ጋር ሆኖ ከአስሃበል የተዋጉበት ዘመቻ አያም አልጀመል ይባላል። የአይሻ ግመል የተገደለበት ጊዜ ነው። ባዕደማ ኪቱ ከቀረብኩ በኋላ አነል ሐቅ ቢአስሃቢል ጀመል በአስሃበል ጀመል በእነሱ ሊጠጋ ሊከተል ቀርቤ ነበር። በውቃቴ ደግሞ ከእነሱ ጋር ሊቃተል በቃል ለማ በለገ ረሱለላህ ሰለላሁ ዐለይሂ ወሰለም ለነቢዩ የደረሳቸው ጊዜ ምን አነ አህለ ፋሪስ የፋሪስ ባልተቤቶች ኢራኖች ቀድ መለኩ አለይህም በእነሱ ላይ ባለስልጣን አድርጎ ሾሙ። ቢንተ ኪስራ የኪስራን ልጅ ኪስራ ሞተ ሲባል ተገደለ ሲባል ልጁ ገደለው። ማን ሾሙ ሲላቸው የሴት ልጁን ሾሙ ሲላቸው ለነቢዩ ሰለላሁ ቃለ ለኝ ፍልያ ቀውሙን ሰዎች ፈላህ ነጃ አይወጡ ወለው አምረሁም ይምራ በነገራቸው ላይ ሴትን እስከ ሾሙ ድረስ በሴት እስከተመሩ ድረስ ፈላህ አይወጡም ብሎ ሲናገሩ ያችን ሰምቼ ያችን መስማት የጠቀመኝ ሙስሊም ለመዋጋት እንዳልወጣ ጠቀመችኝ። አይሻ የመካነ ሰው የመዲና ሰው ቀስቅሶ ሜት አይሻ ለመዋጋት ወጥቷል። ያ ጠቀመኝና እንዳልወጣ አደረገኝ። ያ ንግግራቸው የመስማቴ አልወጣኝም፣ በዛ አልተሳተፍኩኝም ነው። ደብዳቤ ኪታብ ኪስራ ኪታብ ነቢዩ ደብዳቤ ጽፎ ለያገሩ ልከዋል። የጣሊያን ተቀበለዋል። የኪስራ እንትኑን ደብዳቤውን ቀደውባቸው በሌላ ቦታ ስላለፈ ነው ነካድርጎ ዝም አለው። ነቢያችን መዘቅ አላሁ ሙልከው ስልጣን አላህ ይበጣጥሰ ወፈረቀ አሕዛብ ወጀማውን አላህ ይበትን ብሎ ዱዓ አደረጉ። ዱዓው ደረሰ። እንደውም ኪስራማ የነቢዩን ገድላቸው ጭንቅላታቸውን ቆርጣቸው ያምጣልኝ ብሎ ሰዎችን ልኮ ሲደርስ ጊዜ መጥቶ ለነቢዩ እንዲህ ብሎ አላቸው። መጥቶ የተላኩ ሰዎች እና እስቲ ቆይ ነገ እነግራቸዋለሁ አላቸው። ታዲያ በማግስቱ በሉና የእናንተ ባልተቤት ተገድለዋል አላቸው። ልጁ ገደለው አላቸው። ኪስራ ደነገጡና እስልምና ተቀበሉ የመጡ ሰዎች በዚህ ቦታ ነው ልጁ የሾሙት። ባቡ መረድ ነቢይ ሰለላሁ ዐለይሂ ወሰለም ወፋት ነቢዩ መታመማቸውና መሞታቸው ሰምተና አይሻ ረዲየላሁ ዐንሃ ቃለት ዳአ ነቢዩ ፋጢማን ጠራት ረዲየላሁ ፊ ሸክዋሁ በህመማቸው ጊዜ እነዚህ ቁቢደ ፊ የሞቱበት ህመማቸው ተመለከተ። ፈሳራሃ ብሸይን ባላገር ምስጢር ነገራት ከበከት አለቀሰች። ثم دعاهم ጠራት ፈሳራ ምስጢር ነገራት ብሸይን ፈደከ ሳቀች። ፈሰአልና عن ذلك ጠየቅናት። እሜት አይሻ ዛሬ በሚስቶች መካከል መርጦሻል እና አንቺን ምስጢር ነግሮሻል። እንዴት ታለቅሻለሽ? እንዴት ትስቂያለሽ? ምንድን ነው ስትላት አይ ምስጢር ነው ነቢዩ ምስጢር አላባክን ማለት ነው። ከሞቱ በኋላ በአንቺ ላይ ሀቅ አለኝ እናትነት ህግ ንገሪኝ ስትላት አመላን አሁንማ እነግርሻለሁ አለች። ወቃል ሳረን ነቢዩ ነቢዩ ምስጢር ነገሩ ያነው ይቁበቱ ፊ ወጀህ ለዚህ ትውፊ ፊ በሞቱበት ህመማቸው በዚህ ህመሜ ሊሞት ነኝ ሰብር አድርጋለኝ። በበከይቱ አለቀስኩኝ ያየሽው ነፍሴ። ታዲያ ፈለማ ረአ ጀዘይ ሰብር ማጣት ያዩ ጊዜ ሱመሳረ ሊሳንያት ሁለተኛው ምስል ነገሩ ፈአኽበር ነገሩ አኒ አወሉ አህሊ የትበውሁ የመጀመሪያ ከቤተሰቦቻቸው የሚከተላቸው እኔ መሆኔን ነገሩ። ፈደሂክቱ ሳኩኛል። በሌላ ሪዋያ አቱሂቢነ አን ተኩነ ሰይደቲ አህሊል ጀና ከጀነት ሴቶች ሁሉ የበላይ ልትሆኚ ያስፈልገዋል።
ወይ ከዱንያ ሴቶች አጠቃላይ አሉኝ። እኔ እንዴት ይሆናል? አይና መርየም፣ ሳራ፣ መርየም፣ አሲያ እንደዛ ነገዶች ሴቶች የት ሄዱ ነው? እነሱም በዘመናቸው እንጂ በዘመንሽ አሉ። እዛኔ ሳኩኝ አለቻት። ወአንሃ ረዲየላሁ አንሃ ቃለት ኩንቱ አስመው ነቢዩን ይሰማቸው ነበር። አነሁ ላያሙቱ ነቢዩን ነቢይ አይሞቱም ሀታ ዩኸየረ በይነ ዱንያ ወልአኺራ በዱንያ በመኖር አኺራ በመሄድ አንድ ነቢይ ምርጫ ሳይሰጠው አይሞቱም ብሎ ሲናገሩ ይሰማቸው ነበር። ከዛ በፊት ወሰሚቱ ነቢዩ ሰማቸው የቁል ሲል ፊ መረዲህ ለዚህ ማተ የሞቱበት የመታሙ ጊዜ ወአኸዘቱ ቡሐቱን ሳል ያዛቸው አሳላቸው የቁሉ ማአለዚነ አንዐመ አላሁ ዐለይሂም ሚነ ነቢይነ ወስዲቂነ ወሹሀዳኢ ወሳሊሒን አድርግን ሲል ሰማቸው። ፈዘነንቱ ተጠራጥሬ አነሁ ኹይሩ በቃ ምርጫ ተሰጧቸዋል ሊሄዱ ነው በቃ እኛን አይመርጡንም ብዬ አወኩኝ አረጋገጥኩ ያለች። ወአንሃ ከአይሻ ናት ረዲየላሁ ዐንሃ ቃልት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ወሰሒሁ ጤነኛ በሆኑበት ጊዜ የቁሉ ነበር ኢነሁ ለየቁዑደ ነቢዩን ቀጡ አንድም ነቢይ አይሞቱም ሀታ የራ መቅዐደሁ ሚነል ጀነቲ በጀነት መቀመጫውን ሳያይ አይሞቱም። ሱመ ዩሐያ ሰላምታ ሳይሰጠው አው ዩኸየሩ ወይ ምርጫ ሳይሰጠው አይሞቱም ይሉ ነበር። ፈለማ እሽተካ የታሙ ጊዜ ወሐደረሁ ልቀብዱ ደግሞ ሩሃቸው የሚያዝበት ጊዜ ሲደርስ ወራሱ ዐላ ፈኺዚ ራሳቸው በታፋይ ላይ ነበር። ጉሺያ ላይ ራሳቸውን ሳቱ። ፈለማ አፋቀ መለስ አረጋቸው ጊዜ ሸኸሰ በሰረሁ አይናቸውን ከፍ አደረጉት። ነህወ ሰቅፊል ቤት ወደ ጣራው ቤት ሱመ ቃለ አላሁመ ፊ ረፊቂል አዕላ በላይኛ ረፊቆች ያስጠጋን ሲሉ ጊዜ ፈቁልቱ ኢዘን ላ የኽታሩና በቃ እኛን አይመርጡም ከእኛ መቀመጡ አይመርጡትም ብዬ አልኩኝ። ፈዐረፍቱ አወቅኩኝ አነሁ ሐዲሱ ለዚህ ካኑ ዩሐዲሱና ወሰሒሑን ጤነኛ በሆኑ ጊዜ የሚነግሩ የነበረውን ሐዲስ ይሄው ነው። አንድ ነቢይ ምርጫ ሳይሰጠው በጀነት መቀመጫው ሳይ አይሞትም ያሉት ይሄ ነው ብዬ አወቅኩኝ። ወአንሃ ረዲየላሁ ዐንሃ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ካነ ኢዛ እሽተካ የታመሙ ጊዜ ነፈሰ ዐላ ነፍሲሂ በራሳቸው ላይ ቢልሙዐወዛት ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ቀርቶ እትፍ እትፍ ብሎ ወመሰሐ ዐንሁ ቢየዲሂ በእጃቸው ሰውነታቸው ይዳስስ ነበር አለች። ከዛ ሌላ ጊዜ ፈለማ እሽተካ የታመ ወጀዐሁ ለዚህ ተወፈየ የሞቱበት ህመማቸው የታሙ ጊዜ ጠፊቅቱ እኔም ገባሁኝ አንፉሱ ዐላ ነፍሲ በራሴ ላይ ቀርቼ እትፍ እትፍ ማለት ጀመርኩ ቢልሙዐወዛት ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ አለቲ ካነ የንፉሱ የሚተፉበት የነበረው ወአምሰው ቢየዲ ነቢይ ሰለላሁ ዐለይሂ ወሰለም የተፈየ በራሳቸው እጅ ለበረከት በረካማ ሳይሆን በራሳቸው እጅ ራሳቸው እንዳሳቸው ነበር። ወአንሃ ረዲየላሁ ዐንሃ ቃለት አስገይቱ ኢለ ነቢይ ወደ ነቢዩ አዳመጥኩኝ ቀብለ የሙት ከመሞታቸው በፊት ወሁም ሙስተኒዱን ኢለየ ዛህረሁ ጀርባቸው ወደ እኔ ያስደግፈዋል። የቁል አላሁመ እግፊር ሊ ያ ረቢ ማረኝ ወርሐምኒ ዘንልኝ ወአልሂቅኒ ቢረፊቂ በጓደኞች ያስጠጋኝ ሲል ሰማቸው። ወአንሃ ረዲየላሁ ዐንሃ ፊ ሪዋያትን ቃልት ማተ ነቢዩ ሰለላሁ ዐለይሂ ወሰለም ወኢነሁ ለበይነ ሐቂነቲ ወዛቂነቲ ነቢዩ ሞቱ ለበይነ ሐቂነቲ ወዛቂነቲ ደረቴ ላይና አንጀቴ ላይ አዘግፋቸው እያለው ሞቱ። ፈላክረሁ እኔ አልጠላሁም ሽደተል መውት ሞት መጠናከር መጥናቱ ማጨናነቁን አልጠላውም። ለአህድን ለአንድም ሰው አበደን ለዘላለም ባደን ነቢዩን ካየው በኋላ ለማንም ሰው አልጠላም። እንዲህ ውሃ ቀርቦላቸው እጃቸው ረፍረፍሮ ላኢላሃ ኢለላህ እነ ሊልመውቲ ሰከራት ላኢላሃ ኢለላህ እነ ሊልመውቲ ሰከራት ደግሞ ጭንቀት አለው ደግሞ ሽታ ጭንቀት አለው ብሎ እጅ ውሃ ረፍረፍሮ በግንባራቸው ሲያቆሰዩ ያንን ካየው በኋላ ለማንም ሰው ሞቱ ቢያጨናንቀውም አልጠላም አለች። ለወንጀል አይደለም ነቢዩ ወንጀል ወባቸው አይደለም ሰለላሁ ዐለይሂ ወሰለም። وعن ابن عباس رضي الله عنهما أن علي بن أبي طالب رضي الله عنه خرج من عند رسول الله صلى الله عليه وسلم كان يزندط في وجهه الذي توفي فيه يموت بثما مشى فقال الناس يا أبا الحسن كيف أصبح رسول الله صلى الله عليه وسلم نبي اللي تعذر قال أصبح بحمد الله بالله مزقنا أنقتوا الباري دهنا هنا أدروا
ለተፋውን ነው። ፈአኸዘ ቢየዲሂ አባስ ብን አብዱልሙጠሊብ እጁን ያዘና አልይን ፈቃለ ለሁ አንተ ወላሂ ባዕደ ሰላሲን አንተ ከ3 ቀን በኋላ አብዱለሳ የዱላ ባራ ትሆናለህ፣ ዱላ ይዘህ ተከራካሪ ትሆናለህ አለው አባስ ለአሊ። ለምን? ወይኒ ወላሂ ለአራ ረሱሉላህ ሰለላሁ ዐለይሂ ወሰለም እኔን ረሱልን እያየኋቸው ነው። ሰው ይተውፋ ሚን ወጅሂ ሃዛ በዚህ ህመማቸው ሊሞቱ እኒ ለአሪፍ አውቃለሁ ውጁህ በኒ አብዱልሙጠሊብ የአብዱልሙጠሊብን ልጆች ፊታቸውን አውቃለሁ። እንደ መውቲ በሚሞቱ ጊዜ ነቢዩ ሲሞቱ ሌላ ቦታ ይሄዳሉ፣ ይከፋፈላሉ። ኢዝሀብ ቢና ኢላ ረሱሊላህ ወደ ነቢዩ የዛን ሂድና ፈነስአልሁ እንጠይቃቸው ፊመን ሀዘል አምሩ ይሄ ነገር ለማን ነው? ከሄዱ በኋላ ኸሊፋነቱ ለማን ነው የሚገባው እንበላቸው። ይህን ካነ ፊና በእኛ ከሆነ አሊምና ዛሊክ እናውቃለን፣ ታዲያ እንረጋጋለን። ወይን ካነ ፊ ገይሪና ለሌላ ሰው የሚሰጥ ከሆነ አሊምናው እናውቀዋለን። ፈአውሳ ቢና ነቢዩም እናዛሉ፣ ቤተሰቦች ትንኩብኝ አደራ ቢለው እናዛሉ። ሄደን እንጠይቃቸው ይላሉ አሊ አባስ። ፈቃለ አሊ ምናለው እና ወላሂ እና እኛ ወላሂ በአላህ ምናለው ለኢን ሰአልናሃ እችን ኸሊፋነት ስልጣንን ረሱሉ ከጠየቅናቸው ሰለላሁ ዐለይሂ ፈመናአናሃ ስልጣኗን ከከለከሉ ላዩጢና ሀናስ አንድም ሰው አይሰጠንም። ባዕደሁ ነቢዩ ከሄዱ በኋላ ነቢዩም ከልክለዋቻል ብለው አንድም ሰው አይሰጠንም። ለምን? ወይኒ ወላሂ ለአስአሉሃ ረሱሉላህ ስልጣን ለማን የሆነ ቢ አልጠይቃቸው አላሊ ጠይቀናቸው ከከለከሉን ከእነሱ በኋላ ሰው አይሰጠንም። ነቢዩም ከልክለዋቻል ብለው አልጠይቅም ማለት ነው። አን አይሸተ ረዲየላሁ ዐንሃ አና ካነት ተቁል ነው ኢነ ሚን ኒዕሚላሂ ዐለይሂ አላህ በእኔ ላይ ካጠቃቀመው ኒዕማ ጸጋ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ተወፊየ ፊ ቤቲ በእኔ ቤት ሞት አለች። ወፊ የውሚ በእኔ ቀን ያው በዞረ ቄሳቸው ፍቃድ ጠይቆ ሴቶችን በአይሻ ቤት ታመዋል። ግን ዞሮ ተራው የኔ ጋር በሚመጡበት ቀን ነበር የሞቱ አለች። በይነ ሳህሪ ይሆናል አንጀቴ ላይ አስደግፋቸውና ደረቴ ላይ አስደግፋቸው ነው ሩሃቸው ያወጣው አለች። በይነ ሳህር ሳርበት አንጀቴ ላይ ወደ ደረቴ ላይ ዋና አላህ ደግሞ ጀማ በይነ ሪቂ ወሪቂ የኔን ምራቅና የነሱ ምራቅ አላህ ሰበሰበኝ እንደሞት ሲሞቱ ጊዜ አለች። እንዴት ደኸለ አለይ አብዱረህማን ገባ ወንድሜ አለች። በቤዲ ሲዋክ በእጅ መፋቃ ይዘዋል። ዋና ሙስተንደቱን ረሱሉላህ ነቢዩን አዘግፋቸዋለሁ። ፈረአይቱ የንዙር ኢለይ ነቢዩ ማየት ጀመሩ። አይናቸው ገለጽ አደረጉ። መፋቃ ይወዳሉ። ወዐረፍቱ አወኩ አነሁ ዩሂቡ ሲዋክ መፋቃ እንደሚወድ አወኩኝና ፈቁልቱ አኹዙሁ ለከ ሊያዝላችሁ ሊቀበላችሁ አልኳቸው። ፈአሻረ ቢራእሲሂ ለመናገር አልቻለም። ነዓም አሉ። ፈናወልቱሁ ተቀበልኩትና ሲሰጣቸው ፈሸድ ዐለይሂ በጣም ከበዳቸው። ወቁልቱ ኡለይኑሁ ለከ ላልሰልስላችሁ አልኳቸው። ፈአሻረ ቢራእሲሂ አይ ነዓም አሉ። ፈለየንቱሁ አብዱረህማን የነካው ቦታ በተቆጭ ጣልኩትና ያንን አለሰለስኩላቸው ነው። ወካነት በይነ የደይሂ ረክወቱን ፊሃ ማኡን ስልቻ አለች በአጠገባቸው ውሃ አለ። ፈጀዐለ ዩድኺሉ የደይሂ ፊል ማእ እጃቸው በውሃ እያስገቡ ፈምሰሁ ቢሃ ወጅህ ፊታቸው እያበሱ የቁሉ ላኢላሃ ኢለላህ ላኢላሃ ኢለላህ ኢነ ሊልመውቲ ሰከራት ለሞት እኮ ሰክራት ጭንቀት አለው። አናሱመ ነሰበ የደሁ እጃቸውን እንዲያቆሙ ፈጀዐለ የቁል ረፊቅ ላላ በላኛ ረፊቆች ያስተከለ
ሐታ ቁቢለ ሩሃቸው ወጥተ ወማለት የጅሁ እጃቸው አዘነበት መሬት ላይ ወደቀች። وعنها رضي الله عنها قالت لددنا النبي صلى الله عليه وسلم نبينا أزقددناቸው في مرضه በህመማቸው ጊዜ መድኃኒት እንዲወስዱ አስገደድናቸው። ፈጀዐለ ዩሺሩ ኢለይና አመላከቱን ላ ተሩዱኒ አታስገድዱኝ አሉ። ፈቁልና ለከራሂየቱል መሪድ ሊደዋይ ታማሚ የታመመ ሰው መድኃኒቱን ይጠላል፣ መድኃኒቱን ጠልቶ ነው አላቸው። ፈለማ አፋቀ መለስ አረጋቸው ጊዜ ቃለ አለም አንሐኩም ከልክያቸው አልነበረም አንተ ልትድኑ ታስገድዱኝ አልኳችሁ እና ከራሂየቱል መሪድ ሊደዋይ የታመመ ሰው መድኃኒት ይጠላል ብለን ነው። ፈቃለ ላ የብቃ አሐዱን ፊል በይት በቤት አንድም ሰው አይቀርም ኢላ ሉታ ቢገደድ እንጂ እኔ ያየውን በግድ ይሄ በሌላ ጊዜ ነው። ኢላ ሉታ ተገዶ ቢጋት እንጂ ዋና አንዙር እኔ ያየውን ኢላ አባስ ሲቀር ፈኢነሁ ለም የሽሀድኩም አልተሳተፈም። ይሄ በሌላ ጊዜ ነው። ሁለት ያስገደዳቸው ሰዎች ወላሂ በግድ እነሱም ታመሙ በግድ ተገደዱ ማለት እንዲወስዱ። وعن أنس رضي الله عنه قال لما سكن النبي صلى الله عليه وسلم የታመሙ ጊዜ ጃለ ተገሸው ማጨናነቅ ሲጀምራቸው ፈቃት ፋጢማ ምን አለች ገብታ ከርባት ወይ አባቴ ጭንቀት ስትል ጊዜ ፈቃላሃለ ሳላቢክ ከርቡን ባደለ በአባትሽ ከዛሬ ቀን በኋላ ጭንቀት የሚባል ነገር የለበትም። ያ ረበን ደአ አባዬ ሆይ ጌታችን ጥሪ ያከበራችሁ ኢላ ጅብሪልና አለ ጅብሪል ነግረዋለን አለች። ጓደኛችን ስለሆነ የአበታ ጀነተል ፊርደውስ ማዋ ጀነተል ፊርደውስ ማዋች ማረፋችሁ ይሆናለች። ሲሸኛቸው ጊዜ ለአነስ አለችው የአነስ አጣበተ መስኩም ነፍሳችሁ ተደሰተች ወይ ደስተኛ ሆነች ወይ? በነቢዩ ላይ አፈር ስትመልሱ ምን ያድር ሸሪዓ ለምን ይህን አልሽ ሲሏት በእኔ የደረሰው ሙሲባ በቀኑ ቢደርስበት ወደ ሌሊትነት ይለወጥ ነበር። ስለዋቱ